የመንግስት አገልግሎት ሰጪ ተቋማት ለሁሉም አገልግሎት ፈላጊ ዜጎች ፍትሃዊ፣ ቀልጣፋና ከአድሎ እንዲሁም ከብልሹ አሰራሮች በጸዳ መልኩ አገልግሎት የመስጠት ተቋማዊ ኃላፊነት አለባቸው። ዜጎችም ይህንን አገልግሎት ተጠቃሚ ሲሆኑ የዜግነት ግዴታቸውን የመወጣት ኃላፊነት ይጠበቅባቸዋል። በዚህ መልኩ የመንግስት ተቋማትና የአገልግሎቱ ተጠቃሚ ዜጎች ተስማምተው ሲሰሩ በአንድ ሀገር ላይ የተረጋጋ ፖለቲካ፣ ኢኮኖሚ እና ማህበራዊ ፍትህ ይሰፍናል። ሀገርም ከድህነት እንድትወጣ መንገድ ከፋች አሰራሮች እንዲሰፍኑም ያስችላል። ዜጎች በስፋት አገልግሎት ለማግኘት ከሚሄዱባቸው የመንግስት ተቋማት መካከል ማዘጋጃ ቤቶች በቀዳሚነት ይጠቀሳሉ። በማዘጋጃ ቤቶች በኩል የሚስተዋሉ ብልሹ አሰራሮችና ፍትሃዊነት የጎደላቸው አገልግሎት አሰጣጦች በዜጎች ላይ የመልካም አስተዳደር እጦት ሲያደርሱ ይስተዋላል። ብልሹ አሰራሮች ዜጎች በመንግስት ላይ አመኔታ እንዳይኖራቸው ከማድረጋቸውም በዘለለ ለእንግልትና ዜጎችን ለብዝበዛ እየዳረጉም ይገኛሉ። በመንግስት ተቋማት አገልግሎት አሰጣጥ ጋር ተያይዞ የሚስተዋሉ ብልሹ አሰራሮች በሂደት በመፍታት ፍትሃዊ፣ ቀልጣፋና ከብልሹ አሰራሮች የጸዱ ተቋማትን ለማስፈን በተለያዩ ጊዜያት አዳዲስ የሪፎርም ስራዎችን በመተግበር ለዜጎች ምቹ የሆኑ አሰራሮችን እንዲሰፍኑ ትኩረት እያደረገም ይገኛል። በአሶሳ ከተማ በነዋሪዎች በኩል ተደጋጋሚ ቅሬታዎች ሲሰሙ ከሚስተዋልባቸው ተቋማት የከተማ አስተዳደሩ የመሬት ልማት አስተዳደር ጽሕፈት ቤት ተጠቃሽ ነው። ኢፍትሐዊና ብልሹ አሰራሮች ከሚፈጸሙባቸው የከተማ አስተዳደር ተቋማት መካከል የአስተዳደሩ የመሬት ልማትና አስተዳደር ጽሕፈት ቤት እንደሆነ የክልሉ መንግስት በቅርቡ የለየ ሲሆን ጽሕፈት ቤቱ ያለበትን የአሰራር ችግሮች በሂደት እንዲፈታ አቅጣጫም ተቀምጧል። የቤንሻንጉል ጉሙዝ ክልል ብዙሃን መገናኛ ድርጅትም አስተዳደሩ ለዜጎች የሚሰጠው አገልግሎት በተመለከተ ቅኝት አድርጓል። ድርጅታችን ባደረገው ቅኝት በተቋሙ በኩል ያሉ ብልሹ አሰራሮች ዜጎችን ለምሬት እየዳረጉ መሆናቸውንም መመልከት ችሏል። የአሶሳ ከተማ አስተዳደር የስራ አካሄዱ ችግር ህዝብን ያማራል። ትክክል ነው፣ ህዝብን ያማራል። ብዙ ሰዎችም እንትን ይላሉ። እኔ ራሴም አንድ ባለ ጉዳይ ነኝ። በአንድ ጉዳይ ላይ አመታት በአንድ ወረቀት ሁሉም ነገር በተለይ መሬት ልማት ማኔጅመንት የሚባል ማኔጅመንት ላይ ከፍተኛ ችግር ያለበት፣ በተለይ ህገወጦችን የሚያበረታታ ህጋዊዎችን የሚገድል ስራዎች የሚሰራበት ሁኔታዎች አሉ። እንዳስፈላጊነቱ እንደውም ከዚህ እኔ እንደውም ብዙ ጊዜ በራሴ እንትን ላይ ፋና ሄጄ አመለክታለሁ ብዬ ወረቀቶቼን አሳያለሁ ለማለት ብዬ ነበረ። የሆነ ሆኖ እስካሁን ድረስ መፍትሄ ያላገኙ ወደ ፍርድ ቤትም ይዤ የሄድኳቸው ጉዳዮች አሉ። ስለዚህ የአሶሳ ከተማ የመሬት ልማት ማኔጅመንቱ ከፍተኛ ችግር አለበት። በደርግ ዘመን በሰራዊት ቤት ረጅም ዘመን የሰራው 16 ዓመት የሰራው ሰው ነኝ። ያም ሆኖ ደሜንና ላቤን ለኢትዮጵያ ክብር አፍስሼ ሳበቃ የአሶሳ ከተማ አስተዳደር በብልሹ አሰራርና በሙስና ለፍቼ ጥሬ ግሬ ያለማሁትን ባህር ዛፌ እዚህ የድሮ ኬላ ላይ የነበረውን ከኔ ነጥቆ ሰጥተዋል። ይህ ማለት በዜጎች ላይና ዜጎች ላይ ተገቢ የሆነ መብት መንፈግ ነው። በፍጹም የፋሽስት ስራ ነው። ይሄ ተገቢ አይደለም። ስለዚህ ይህ ሁኔታ በሌሎች ዜጎቻችን ላይ እንዳይቀጥል መናገር ግድ አለኝ። በመዘጋጃ ቤት ውስጥ ያለው ችግር ይሄ ዝንተ ዓለም የማይቀረፍ ችግር ነው። ምክንያቱም አንዱ ጉዳይ ለማስፈጸም ስትመጣ መሐንዲሱ ቀጠሮ ይዝልሃል። ነገ ትመጣ ዛሬ አይመቸኝም ነገ እንድትመጣ ይልሃል። ነገ ስትመጣ ደግሞ አሁንም ሌላ ቀጠሮ ይዛል። እንደዚህ እየተጉላላ 2 ወር 3 ወር ከጨረስክ በኋላ ነው ያንተ ጉዳይ የሚፈጸምልህ ማለት ነው። እንደዚህ አይነት ችግሮች ይነሳሉ እዚህ ቤት ላይ ማለት ነው፣ ይኖራሉ። ይሄ ነው አብሳለ ከቀጠሮች ብዙ ሰዎች ተመሰግበዋል እዚህ መሬት ለማግኘት ማለት ነው። ያላቸው ሙጥጥ ጨርሶ እየተመላለሱ ነው። እስካሁን ድረስ 3 ወር 4 ወር ይሆናል፣ 5 ወር ይሆናል። ምንም መፍትሄ አልተገኘም እስካሁን ድረስ። እነዛ አሁን መዘጋጃው ሲያየው እንግዲህ መሆን ያለበት ሰዎቹን ያላቸው አቅም ከጨረሱ በኋላ መሬቱ ራሱ ላያገኙት ነው። ደግሞ ምን አሁን የተመለሱ አለ ብዙ ሰዎች አለ ከገጠር ማለት ነው። ያለንን ጨርሰናል፣ ፍየሎቻችን ዶሮቻችን ጨርሰናል፣ መሬቱ ለማግኘት ማለት ነው። አንዳንዱ እንደም ከመከላከያ ተቀናሽ ሆኑ ሰዎች ማለት ነው። አሁን እቻቹን
አሳርፎ ቁጭ ብሏል። አሁን ያን ነገር መፍትሄ አለማግኘቱ ማለት ነው። ፍትሃዊነት ሊያገኝ የሚችሉ ነገሮች ባለ ጉዳይ መጥቶ በአግባቡ አያስተናግድም። ቢሮ ሰው ተቀምጦ ተረጋግቶ አይቀመጥም። ስትመጣ ሌላ ነገር ነው የሚመስለው። ስለዚህ ከባድ ነው ያለው ሁኔታ ማለት ነው። እኛ ለጉዳይ መተን ባለሙያ በትክክል ቢሮ ተረጋግተው ተቀምጠው ከሐላፊ ብትጀምር አታገኛቸው። የለም ማንም በግልጽ የምታዩት ነገሮች ናቸው። ሊደበቅ አይቻልም ይሄን ነገር። ምክንያቱም እንደዛ ከተናገርክ ሌላ ነገር ይመጣል። ነገ እንደዚህ ሆናል፣ እንደዚህ ከነዚህ ትጠመራለህ። ስለዚህ ሰው ሙሉ በሙሉ ሐሳቡን ለመግለጽ እንዳይብል ሌሎች መጣመር ችግሮች አሉ እንዳጠቃላይ ማለት ነው በከተማ አስተዳደር። ከመሬት ይዞታ ማረጋገጫ አሰጣጥ ጋር ተያይዞ አንድ ቦታ ለሁለት ግለሰቦች ከዚያም አልፎ ለሶስት ግለሰቦች እንደሚሰጥና በግለሰቦች መካከል ግጭቶች እንዲፈጠሩ የሚያደርጉ ብልሹ አሰራሮች በአስተዳደሩ በኩል እንደሚፈጸሙ ከብልሹ አሰራሩ ሰለባ ከሆኑ ግለሰቦች በሰበሰብነው መረጃ ማወቅ ችለናል። እኔ ከወንድሞቼ ጋር አንድ አራት ሆነን የእህታችን አንድ 200 ካሬ ሜትር ውርስ መሬት ነበረ። በ2006 የይዞታ ማረጋገጫ የሳይት ፕላን ተሰርቶለታል። ከ2006 በፊት እሷ በህይወት እያለች በግተር አካባቢ ነበር። በ2006 ለውጥ ቦታ ተብሎ ያለ ሌላ ሰው ተሰጥቶ ለውጥ ቦታ ተብሎ ወደ ዩኒቨርሲቲ ጋር የሄደ ሳይት ፕላን ተሰጠ። እስከ 2011 ሲንከራተት ቆይቶ 2011 ላይ የይዞታ ማረጋገጫ ተሰጠኝ። ከዛ በኋላ ከይዞታ ማረጋገጫ ከሰጠኝ ቦታውን ስጡኝ ስመላለስ በ2013 ህገወጥ አጥር ካጠረበት በኋላ ቦታውን እንትን ብሎ እንትን አሉኝ። ያንን አሁን ያንን ቦታ ሄጄ ሊሰራበት ስሞክር ህገወጡ ሰውዬ እንደውም ወንድሜን በቆንጮራ መጥቶታል። ህገወጡ ሰውዬ የተወሰነ ከኛ ቦታ ላይ ጨምሮ ሌላ ትርፍ ቦታ ወስዶ ቤት ሰርቶበታል። ያችን ቤት ሁሉም ህገወጥ ነው። ህገወጡን አፍርሶ መስጠት ሲገባቸው እቺን አጥር እንደዚህ ያደረጉና እናውሰዳሉኝ። ሄጄ ወስጄ እሰራለሁ ስል እስከዚህ ድረስ የደረሰ ነገር ነው ያለው። በማስረጃ የተደገፈ ነው ማወራላችሁ። ፋይሉንም ገብታችሁ ማየት ትችላላችሁ። ቁጥሩንም ልሰጣችሁ ይችላል። ዜጎች በእኩል እኔ ላፈሰስኩት ደም ላፈሰስኩት ላቤ ካሳ ክፎልኝ አላልኩም። የወያኔ መንግስት ሜዳ ላይ ጥሎኛል። የራሴ ከኪሴና ከደሞዜ የቆረጥኩት የጡረታ ገንዘብ ሁሉ ከልክሎ ሜዳ ላይ ጥሎኛል። ነገር ግን እዚህ ጋር ደግሞ እዚህ ውስጥ የነበሩ ቢሮክራሲዎች የባሰውን የመብት ገፈፋ አድርሰውብኛል። ስለዚህ በማንኛውም ጊዜ ኢትዮጵያ የጋራችን ናት፣ የሁላችን ናት። እንኳን ደሙን ያፈሰሰ ጦር ሜዳ ረግጦ ማያውቅም ቢሆን መብቱ ሊከበር ይገባል። ዲሞክራሲ የሚከበረው የሰዎች መብት ሲከበር ብቻ ነው። አልበለዛ ዛሬ እኔ ከከፋ ይሸፍታለሁ፣ ነገ ሌላው ይሸፍታል። ዘላለም በችግር ውስጥ ነው የምንኖረው። ስለዚህ ሆዳሞችን በጣም አወግዛለሁ። ለራሳቸው ሆድ እንጂ ለሀገራቸው የማያስቡ በሆነ እኔና እንደኔ የመሰሉ ጀግኖች ኢትዮጵያውያን እዚህ ሀገር በብዛት አሉ ከኔ ጋር የነበሩ። እነዛ ሰዎች ደማቸው እንደ ጎርፍ አፍሰዋል። እኔም ላቤን እንደ ጎርፍ አፍሰዋል። እነሱ ያውቁታል። ይሄን ሁሉ ለሀገር ዋጋ የከፈለ ሰው እንደማይረባ እቃ ተጥሎ ሲያበቃ እንደገና ደግሞ ሌላ ጎጂና ሌላ ችግር ፈጣሪ ሲበዛበት ተገቢ ነው ወይ? ይሄ ተገቢ አይደለም። ለመንግስት አድርሱልኝ። እንደውም አንዳንድ ሰዎች ብዙውን ጊዜ ቤቱን ተሰርቶበት ማለት ነው ቦታው ላይ ይሄ ሌላ ሰው ነው ተብሎ ሲገራገሩ ብዙ አይቻለሁ። ምሳሌ አንድ 4 ሰዎች እንደዛ ቤት ሰርቶ 3 አመት ከተቀመጡ በኋላ ይሄ ቦታ የኔን ብሎ ግር የሚካሰሱ አለ። እዚህ አይነቶች አለ። መሬት ነክ የሆኑት ነገሮች በጣም በርካታ ችግሮች አሉ። ምሳሌ አንድ መሬት ለሁለት ሰው ይሰጣል፣ ይካሰሳል። ክስ በክስ ነው የሚቀጥለው። በአጠቃላይ አንድ መሬት ለ3 ሰው ይሰራል። ይህ ሁሉ በጣም አስቸጋሪ ሁኔታ ነው ያለ በዚህ ከተማ አስተዳደር ማለት ነው። እስካሁን ድረስ እነዚህ ችግሮች እልባት ለማግኘት አልቻለም። ነገር ብቻ ካልሆነ በስተቀር ምንም ነገር የለም። ነዋሪዎች አገልግሎት ለማግኘት ወደ አስተዳደሩ ሲሄዱ ጉዳያቸው በቀጥታ ሳይሆን በሶስተኛ ወገን ማለትም በደላላዎች በኩል እንዲፈጽሙ የሚያምሩ ብልሹ አሰራሮች በስፋት እንደሚስተዋሉ የሚናገሩት የከተማ አስተዳደሩ ነዋሪዎች በደላላዎች በኩል የሚጠየቁ ያልተገባ ክፍያዎች ዜጎችን ለምሬት እየዳረጉ መሆናቸውን ነው የሚናገሩት። በዚህ ሳቢያ ደላላዎች ያልገቡበት ጉዳይ እልባት እንደማያገኝ በአጠቃላይም ህጋዊ ያልሆኑ ግለሰቦች ፈጣን አገልግሎት የሚያገኙበት ህጋዊ የሆኑ
ሰዎች ደግሞ እንደ ህገወጥ የሚታዩበት የሚያስችሉ አሰራሮች በአስተዳደሩ በኩል መኖራቸውን ቃለመጠይቅ ያደረግንላቸው የተለያዩ ነዋሪዎች ይናገራሉ። በተለይ መሐንዲሶቹ አኡዙ ቢላህ ምን ሸይጣን ረጂም በጣም ሰውን ያሰቃያሉ። የሌለ ነገር ነው። በቃ ለደላላ ቅድሚያ ነው የሚሰጡት። ደላሎቹ ከነሱ ጋር የተመሳጠሩ ስለሆነ ይህንን ነው ያየሁት። እኔ በጣም ከፍተኛ ችግር አለ። የደላላ ጉዳይ እውነቴን እምልህ ኃይል የሚገባ ነገር የደላላ ጉዳይ ነው። በተለይ ከተማው የበጠበጠ ያለ ደላላው አካባቢ ነው። ለምሳሌ ባለሙያው ደላላ በመሃል ከህብረተሰቡና ከተጠቃሚና እንትና ደላላ ካልገባ በስተቀር ምንም የሚሰራ ስራ የለም። ይሄ ደግሞ ምንድነው የሚያስመለክተው? ምንድነው የሆነ የሚያገናኙት ነገር አለ ማለት ነው። ያ ችግር ደግሞ ምንድነው መቀረፍ የሚገባ ጉዳይ ነው። ቀጥታ ራሱን ሰውዬ በአካል ቀርቦ የግድ እንደ ራሱን እንትና ቀርቦ ራሱ ማስፈጸም አለበት እንጂ በደላላ እየተደረገ እስካሁን ድረስ ለብሉ ብልሽና አሰራር ያጋለጠ ያለ እንደዚህ አይነት አሰራሮች ናቸው። አው አስቸጋሪ ነው። በዛ በኩል ካልሄድክ ምንም አታገኝም። አየር ላይ ተንጠልጥለህ ትቀራለህ። በነዛ ካልሄድክ ማለት ነው። አስቸጋሪ ነው ያለው ሲቹዌሽን። ሳይታወቅ አልቋል ይባላል። እንደ መነሻ አሁን ላንሳለህ የሆነ ይዞታ አለ። አሁን ይሄን ይዞታ አሁን በሰነድ አልባ ነው የነበረው፣ ግን ከተማ አስተዳደሩ እንዴት እንደጨረሰው በደላላ ገብቶ እንዴት እንዳለቀ የሚታወቅ ነገር የለም። ስለዚህ እንደዚህ አይነት ችግሮች አለ። እንደ ራሴ ያገናዘብኩት ነገር አለ። እብር ራሱ ሂደቶች አሁን የመጣራት ጉዳይ ላይ የሄደበት አለ የመለከተው አካላዎች ነግሬያቸው ማለት ነው። ስለዚህ እንዲህ አይነት ችግሮች አለ። ለምሳሌ አሁን ከባድ ችግር የሆነ ምንድነው ካርኔ እንዴት እንዳለቀ አይታወቅም። ሌሎች ሳያልቅላቸው እንዴት እንዳለቀ አይታወቅም። ይሄን ጉዳይ ደግሞ ብዙን ጊዜ እኔም ራሴ የደረስኩበት ጉዳይ ስለሆነ ነው ይሄ ማንሳት የምፈልገው። በገንዘብ በደላላ የሚሰራ ስራ ለከፍተኛ ወጪ ሰዎችን ወደ ድህነት አረንቋ የሚከት ነው። የሌላቸውን ገንዘብ ከፍለው ተቸግረው መከራ ውስጥ እንዲገቡና በድህነት እንዲኖሩ ያደርጋል። ይሄ ተገቢ አይደለም። ስለዚህ ማንኛውም ኢትዮጵያዊ ሀገሩ ነው። ከደቡብ ይምጣ፣ ከምስራቅ ይምጣ፣ ከሰሜን ይምጣ፣ ከምዕራብ ይምጣ፣ አገሩ ነው ኢትዮጵያ የተባለ ቦታ በሙሉ በዚች በአገሩ ነጻነት አግኝቶ መኖር ይገባል። ክብሩ መጠበቅ ይገባል። ይሄ ሁሉ ክብር ተጥሷል። የዜጎች ክብር ተጥሷል። የዜጎች ነጻነት ተጥሷል። ይሄ ነው። በተለይ ደግሞ መሬትና መሬት ነክ በሆኑ ጉዳዮች ዙሪያ ያሉ አሰራሮች ፍትሐዊነት የጎደላቸው ለእንግልት የሚዳርጉ አሰራሮች በስፋት በተቋሙ በኩል የሚተገበሩ መሆናቸው ባደረግነው ቅኝት ማወቅ ችለናል። ፋይልም 3 ጊዜ ቀይሬያለሁ። 3 ጊዜ ፎቶኮፒ እያደረኩ ሰጥቻለሁ እየጠፋ። ይሄም የታወቀ ግልጽ ነው። ባህር ዛፌንም ክብሬንም መብቴንም ነጥቀው እኔ ኢትዮጵያዊ ነኝ እዚህ ጋር አሉ እና አብዱል መሐመድ አብሮኝ 14 ዓመት የሰራ ሰው ነው። አብዱል መሐመድ ይሄው እዚህ ክልሉ ምክትል የነበረው እኔ ለኢትዮጵያ ክብር ለሁሉም ኢትዮጵያዊ ነው። የግሌ የተወሰደብኝ የተሰረቀብኝ ነገር አልነበረም። ኢትዮጵያ ሀገሬ አትደፈርም ብዬ በራሴ ፍቃድ ጦር ሜዳ የገባው ሰው ነኝ። ይሄማ ምንጫቸው ምንድነው? ሙስና ነው፣ ሌላ ነገር የለም። ዛሬ ቀጥርና ነገ እንድትመጣ ይልሃል። ነገ ስትመጣ ደግሞ ከነገ ወዲያ እንድትመጣ ይልሃል። ይሄ ምንድነው? ሌላ ነገር ፈልገው ነው ማለት ነው። ይሄ ግልጽ ነው። እያንዳንዱ ነገር አሁን ደላላ መሀሉ ሲገባ የሚያልቅበት ጉዳይ አለ። ይሄ ደግሞ ምንድነው የሆነ ነገር እንዳለ ነው የሚያስመለክተው። ለምሳሌ ባለሰውየው እዛ መግባት የተሻለ ባለበት ሁኔታ ደላላ ገብቶ የሚጨርስበት ጉዳይ ነው ያለው። ሌላ ደግሞ አሁን በህገወጥ ቦታ እየተያዘ ደላላ ገብቶ የሚያስጨራርስበት ጉዳይ ነው ያለው። ይሄ በጣም አሁን ከባድ ችግር ከተማው ላይ አሁን የሚስፋፋ ያለውና ከተማ አስተዳደር ላይ የተስፋፋ የሚገኙ አሁን እንደዚህ አይነት ችግሮች ናቸው። በከተማ አስተዳደሩ የሚስተዋለው ስሩን የሰደደ ብልሹ አሰራሮች ተቀርፎ ነዋሪዎች ፍትሐዊና ቀልጣፋ አገልግሎት እንዲያገኙ ብልሹ አሰራሩን የሚከተሉ ባለሙያዎችና የስራ ኃላፊዎች ላይ ህጋዊ አሰራርን የተከተለ እርምጃ መወሰድና የህግ የበላይነት መስፈንና ማረጋገጥ ይገባል ባይናቸው ያነጋገርናቸው የከተማ ነዋሪዎች ምክር ሀሳብ ማድረግ ያለበት ባለሙያ እርምት ያስፈልጋል። እንዳጠቃላይ ከተማ አስተዳደር ባለሙያዎች አሉ እዛ ውስጥ ማለት ነው። አዞ ዘንዶ ከተማ አስተዳደር ዛሬ ተሾሞ እዛ መሬት ልማት ማኔጅመንት ዛሬ ተሾሞ ሊወጡ የሚችሉ ተካላት አሉ። ይሄ ሁሉ እንዳጠቃላይ ለውጥ ያስፈልጋል። ተቀይሮ ህግ መተግበር አለበት። ካልሆነ አስቸጋሪ ነው የሚሆነው።
እንደ ከተማ አስተዳደር ማለት ነው። ቢካዝ ይሄ ሙሉ በሙሉ ለውጥ ካልተደረገ ሰው በጣም መጥፎ ነገር ለምደዋል። በዚህ መጥፎ ነገር ላይ ደግሞ ሊቀጥል ከቻለ ህብረተሰብ ሌላ ነገር ውስጥ ነው የሚያስቀምጡ። አቅም የለውም። እኛ ያለን ህብረተሰብ ታች ያለው ህብረተሰብ ምንም አቅም የለውም። አሁን ምንድነው ለማስተካከል አሁን ከንቲባው ለብቻው ትንሽ እየለፋ ያለው ነገር ያለ ይመስለኛል። ነገር ግን ከስር ያለው እንዴት ያጽዳው በጣም አደጋ ነው። ለምን የተወሳሰበና የተሳሰረ ከስር ያለው በሽታ አንድ ጊዜ ለጥረግ ቢል የሚጎዳው ይመስለኛል። ስራውንም ይጎዳል። እንደገና ቀስ በቀስ የማስተካከል ጊዜ ይወስድበታል የሚል ግምት አለኝ። አሁንም እኛም ተስፋ ሳንቆርጥ ታግሰ ነው ከንቲባው የሚያስተካክለውን ነገር እኛም የምንሰጠውን አስተያየት እየሰጠ ነው። ቀስ በቀስ እየተስተካከለ ቤት ይሻላል እንጂ አንዴ ደግሞ ማውደም ሌላ ውድመትን ተከተል ስለሚያስከትል ያ ነገር እንትን ይላል። አንድ ጊዜ ሊገለበጥ የማይችል ነገር ነው። ደግሞ በጣም ሰዎች እኮ እንትኖች እኮ የሚሰሩት ቤትና የሚሊዮኖች ቤት እኮ ነው ልጆች እየሰሩ ያሉት መሀንዲሶች። ስለዚህ እነሱ እየዘረፉ ያለው ነገር ነው በጣም ይለያል። ማለት ከተማ አስተዳደሩ መከተል ያለበት እንትን እንደዚህ አይነትን ማለት ህዝቡን የሚያጉላሉ ሰዎችን ባለሙያዎችን ለይቶ ተገቢውን እርምጃ መውሰድ አለበት የሚል እምነት አለኝ። ምክንያቱም ትክክል አይደለም። ህዝብ ደግሞ እንደ ህዝብ አገልግሎት የማግኘት መብት ስላለው የሚጉላላበት አንድ ምክንያት ሊኖር አይገባም ነው የምለው። አሁን እሱ መስራት ያለበት የመጣው ሁሉን በጊዜው ቀጥሮ ባይበዛ ቆንጆ ነው ብዬ ነው የምገምተው። ለምን መፍትሄ መስጠት ያለው መኮላላቱን አሁን ሰውዬን ያስከፋ። ይሄ ሳሪ ብቻ አይደለም። ሌላ የሚመጣውን እጁን አሰርብ እዚህ ቦታ ላይ ይሄ ቦታ ይላል፣ ነገ የሚመጣው ይሄ ቦታ ይላል። ይሄ ሁሉ አመት እንደዛ ሲደጋገም የነበረ ነገር ማለት ነው። በዚህ ጉዳይ ላይ አስተያየትና መረጃ እንዲሰጡን የክልሉ ብዙሃን መገናኛ ድርጅት ወደ ከንቲባ ጽሕፈት ቤት በኩል በመሄድ ቢጠይቅም ፈቃደኛ ባለመሆናቸው የአስተዳደሩ ምላሽ ማቅረብ አልተቻለም። ቀጣይ ፈቃደኛ ከሆኑ አስተያየታቸው የሚሰጡ ከሆነ ምላሻቸውን ለህዝቡ የምናደርስ መሆኑን መግለጽ እንወዳለን። የፕሮግራሙ አዘጋጅና አቅራቢ ጣሶ ጀታ ነበርኩኝ። ጤና ይስጥልን።